ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጠለምት ሚዲያ ተከታታዮች፣ በሰሜን ጎንደር ዞን በጠለምት ወረዳ አዲስ ሰላም አካባቢ የሚወለድ የአማራ ተወላጅ በማንነቱ ብቻ ትኩረት በማድረግ ግፍ እየተፈጸመ ይገኛል። ወንጀለኛው የህወሓት ቡድን እንዲሁም የትግራይ ኃይሎች ለሕክምና በሄደበት ወደ ትግራይ አካባቢ አንተ ድሮ የአማራ ልዩ ኃይል ሆነ ስታገል ስለነበረ ስለዚህ ወገኖቻችን ሰራዊቶቻችን በጦርነት ወቅት ገለብናል በማለት ወንድማችን እንዲታሰር ሆኗል። ስለዚህ ይሄ ነገር ሊያሳስረው አይገባም። ወንድማችን ጊዜያዊ በሌላ ጉዳይ ችግር ስለደረሰበት ለሕክምና ነው ሄደው። ሕክምናውን ሳያደርግ ሕክምና እንግዲህ ከሆስፒታል ነው ይዘውት ሄዱ። ይሄ ነገር ተገቢ አይደለም ብዬ አስባለሁ። በተለይ በጠለምትና በአካባቢው አንቂ ነን የምትሉ የአካባቢ የማንነት ጉዳይ ዙሪያ የምትንቀሳቀሱ በትኩረት ሊሰራ ይገባል። አይደለም አንድና ሁለት የኢትዮጵያን ሕዝብ በግፍ የጨፈጨፈ ያስጨፈጨፈ የህወሓት ኃይል እንኳን በህግ አልተጠየቀም፣ ለፍርድ አልቀረበም፣ አልተያዘም። ይሄ በሆነበት ወቅት አንድ ንጹህ የአማራ ተወላጅ አንተ ፋኖ ነበርክ፣ አንተ የአማራ ልዩ ኃይል ነበርክ በማለት አማራ በመሆኑ ብቻ ሕክምና አገልግሎት እንዳይደረግለት የሽሬና አካባቢው ፖሊሶች ወደ እስር ቤት ወስደውታል። እስር ቤቱም ከገባ በኋላ ክሱን ተጨባጭ የሆነ ክስ የለውም። በተለያየ የጥላቻ ትርክት ያለው ምክንያት ነው ያለና ይህም በሚመለከት ሁሉም አማራና የአማራ ልጅ ትኩረት ሊሰጠው ይገባል። በተለይ ደግሞ በጠለምት አካባቢ ምስራቅና ምዕራብ ጠለምት በዲማ በማይጸብሪ ዙሪያ ያሉ የህወሓት ኃይሎች ይህን ነገር በደንብ መስማትና ማወቅ አለባቸው። ወንድማችን ሕክምና አገልግሎት ማድረግ እንኳን ቢቀር በህይወቱ ወደ ሀገሩ እንዲመለስ የራሳቸው ስራ መስራት አለባቸው ብለን እናስባለን። ይሄ ካልሆነ ይህ ወንድማችን እንዲታሰር ከችግሩ ከበሽታው በላይ ግፍ እንዲፈጸምበት ያደረጉ እነዚህ ሰዎች ስለሆኑ ስለዚህ አሁንም ነገሩ ከዚህ ከፋ ሳይሆን ባጭሩ ቢቋጭ መልካም ነው ብዬ አስባለሁ። በዚህ አካባቢ ያሉ የህወሓት ሰዎች ተሯሩጠው ይሄ ነገር ተገቢ እንዳልሆነ አውቀውና አምነው ማስፈታት የሚችሉበትና ልጁ እንዲለቀቅ መደረግ አለበት። ይህን ማድረግ የሚችሉ በዋናነት እነሱ ናቸው። ጥቆማ አድርገው ጥላቻ ስላላቸው አማራ ስለሆነ እነሱም የአካባቢ ተወላጅ ቢሆንም ከህወሓት ጋር ስለሚሰሩ የስራ ሴራ ያለው ስለሆነ አስቀድመው ሌላ ነገር ሳይፈጠር ወይም ደግሞ ልጁ ያው በሽታ ስላለበት በዛም ሆነ በዚህም ህይወቱ ሳያልፍ ከዛ እስር ቤት ወጥቶ ሕክምናው የሚከታተልበት ሁኔታ ወይም ደግሞ ወደ ሀገሩ መጥቶ በአካባቢው የሚታከምበት መንገድ እንዲፈጠር ያው የበኩላቸውን ማድረግ መቻል አለባቸው ብዬ አስባለሁ። ምክንያቱም በዚህ አካባቢ የጠለምትና የአካባቢው ተወላጆች ወደድንም ጠላንም በፖለቲካ ልዩነት ሊኖረን ይችላል። እንደ ሀገር ግን አንድ ጠለምት አንድ አማራ ነው ያለን። ስለዚህ በቋንቋ በፖለቲካ በጥቅም የምንለያየው ነገር ስለማይበጅ እንደ አንድ የጠለምት ተወላጅ
ማንም ይሁን ማንም ችግር እንዲደርስበት እኔም አልፈልግም። የተለያዩ ወገኖቻችን ወንድሞቻችን ከትግራይ ጋር ወግነው በጠለምትና በመላው አማራ ግፍ ሲፈጽሙና ችግር ሲፈጥሩ የነበሩ እኮ ጠለምት ላይ መጥተው ችግር ሲደርስባቸው ከጎናቸው ቁመን ድምፅ እየሆነ እያገዝነ ስለሆነ እነሱም ደግሞ ይህን ችግር እንዲፈጠርና እንዲታሰር ያደረጉ እነሱ ስለሆነ ከጎናችን ቁመው ልጁ የሚፈታበትን መንገድ መፈለግ አለበት ብለን እናስባለን። ይሄ ነገር እንዲሆን የበኩላችንም ጥረት እናድርግ፣ እንረባረብ ብዬ መልእክትን አስተላልፋለሁ። መልካም ጊዜ።